በምን እንደማዝን ታውቃለህ? ፈጣሪ ከጸጋው እድሜን ቢሰጠንና አብረን ብናረጅ የምንተርከው የኔና ያንተ የምንለው ነገር የለንም። ሴት ልጅ ታግሳ ባቆመችው ትዳር ምስጋና ሞልቶ የተረፈ ነው። ልጅ ያመሰግናል፣ ደጓ እናቴ ይላል። ባል ያመሰግናል፣ ታግሳማ ይቻል አመሌን ችላ ልጆቹን በስርዓት አሳድጋ ይላል። ከጎረቤት ከሀገሩ ያመሰግናል፣ ትውልድ የሰራች ድንቅ ሴት እያለ። ቤተ ክርስቲያን፣ መስጊድ፣ ምኩራቡ ያመሰግናል። የእናት ግን መልሶ አንድ ነው። ፈጣሪ አስችሎኝ፣ ጸሎቴ ረድቶኝ፣ አቅም ሆኖኝ ትላለች። አያሳዝንም? የሴት ነፍስ ለምስጋና ነው ለፍቅር የተሰራው። እኔስ አላሳዝንህም? A poetic soul with no passionate love story to tell ስሆንብህ። ስናረጅ ደጅ ላይ ቁርበት አንጥፈን ቡና እየተፈላ የልጅ ልጆቻችን እየተንጫጩ ኑ እናንተ ታሪክ ልንገራችሁ አያታችሁ እንዴት ያለ መኳንንት ነበረ መሰላችሁ ብዬ ላወራ ስጀምር ልጆቻችን ውይ ማሚ ደግሞ ጀመረሽ ሲሉኝ አይናፍቅህም? Why would a legend settle for an ordinary life with no passionate in it? Who cursed the whole generation man? አያሳዝንም ትውልዱ? የኛ ዘመን ትዳር እስካሁን አልተፋቱም እና ተፋቱ ብቻ ሆኖ ይቅር። ከዛ ያለፈ ሆኖ ሲቀርስ ከዛ ያለፈ ደስታ ብዙ በረከት ብዙ ሚስጥር የለውም። ለኪዳን ጊዜ እንዴት ይቆጠራል? እድሜ ለሌለው ውል እድሜ እንዴት መለኪያው ይሆናል? ቀላሉ ነው የከበደን ማፍቀር፣ ከባዱ ነው የቀለለን መፋታት። አንተን አሳነስ ነው በሌ ልጅ ልብህን አሰልጥን፣ እኔም ልቤን አስተምራለሁ።